ሴኬም ጋር ቁጭ ብሎ 10 ዓመት የሚታየው ነገር የለም። ልጅየው ተወስዳ ስትደፈርም ምንም አክሽን መውሰድ በቃ ምን አላረገም። ጭራሽ እንደውም ከስንት ዓመት በኋላ ልጆቹን ይረግማቸዋል። እድሜ ለእናንተ ይላል። ዋት እግዚአብሔር ሁሉንም የተሳለው አደረገ። ያዕቆብ አሁን ምን አደረገ ማለት ነው? ፌላ ከስለቱ ምን አደረገ? መጣና ቤቴል መጥቼ እዚህ ቦታ ላይ ቤት ሰራለሁ እንዲያደርጋለሁ ያለው ያዕቆብ መጥቶ ሴኬም ቦታ ገዝቶ ቁጭ አለ። ዋት አሁን እንዲህ አይነት ሰው ድጋሚ አይደል መነካት ያለበት? ልዘዝ ያለ ክርስትና አላስጠላችሁ? ስታገኘው በቃ በልሳን ራካታሸቴ ማራፓታ ሬቬካ ዲጋዶ ሲፓ አይን በቃ እንድንስር እንደ ኢግል ናቸው ብሎ እኮ ሲናገር መጽሐፍ ቅዱስ ኃይላቸው ምን ያደርጋሉ? ያድሳሉ። አንዳንዱ ኃይሉን እያደሰ ያለው ለመተኛት ነው። አጠገባችሁ ያለውን ተነስ በሉልኝ። ድጋሚ ነው የሚያስፈልገኝ ካልክ፣ በትላንቱ አይበቃኝም ካልክ፣ ዛሬም እግዚአብሔር ሆይ እባክህ እሳት እንደገና፣ ክብርህ እንደገና፣ ኃይልህ እንደገና። ሃሌሉያ። ካህናቶች ቆሞ ማገልገል እስኪሳናቸው የእግዚአብሔር ክብር ወረደ ይላል። በቃ እስኪሳነን፣ በቃ አምልከን እስኪሳነን። ሃሌሉያ። ያ ቅባት ያገኘን። የስ ክርስቲያን ነህ፣ የስ እያመለክ ነው፣ ግን ግሎውድ ሆነ ብርት ብለህ አያም ሻይኒንግ በማለት አይደለም ሻይኒንግ የሚመጣው። አይ ቴል ዩ ዘ ትሩዝ። እንደ ያዕቆብ ድጋሚ በመነካት እዛ ጋር እኮ በሰራው መሰዊያ አያም ሻይኒንግ እኮ እያለ ነው። በአሕዛብ መካከል አያም ሻይኒንግ ይላል፣ ግን አይዶል እያመለከ ነው። ዘፍጥረት 35 ከቁጥር 1 እስከ 15 የእግዚአብሔር ቃል እንደዚህ ይላል። እግዚአብሔርም ያዕቆብን አለው ይላል። በኢየሱስ ስም በዚህ ማለዳ እግዚአብሔር ይበላችሁ። እግዚአብሔርም ያዕቆብን አለው ተነስተህ ወደ ቤቴል ውጣ። ዘፍጥረት 35 ከቁጥር 1 ጀምሮ ነው ማነበው። ባይብላችሁን አውጥታችሁ ለምትከታተሉ አሁን ታሪኩን ማነብላችሁ። ያዕቆብ እግዚአብሔር እያናገረው አብሮት እያለ ምን ከዛ ካለፈ ወዲህ ነው ያስተዋለው። ደስ የሚለው ግን በቃ ቢያልፍም he was with me አለና ሐውልት አቆመ ይላል። በቃ ተናግሮኛል አለ፣ እርግጠኛ ነኝ አለ። ኢየሱስ ጌታ ነው። ይሄ ያዕቆብን ነው እንግዲህ እዚህ ምዕራፍ 35 ላይ እግዚአብሔር አለ ያዕቆብን አለው ይላል። ተነስተ ወደ ቤቴል ውጣ አለው፣ በዚያም ኑር፣ ከወንድም ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሰዊያን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ። ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሰዊያን አደርጋለሁ። በእጃቸው ያሉትን እንግዶች አማልክት ሁሉ በጆሮአቸውም ያሉትን ጉትቾች ለያዕቆብ ምን አደረጉት? ሰጡት ይላል። ኬሪኦን ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው ይላል። ተነስተውም ሄዱ። የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብም ልጆችን ለማሳደድ አልተከተሏቸውም። ያዕቆብም ከእርሱ ጋርም የነበሩት ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እርሷም ቤቴል ናት። በዚያም መሰዊያን ምን አደረገ? ሰራ። የዚያንም ቦታ ስም ኤል ቤቴል ብሎ ጠራው። እርሱም ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃ ሞግዚት ዲቦራ ሞተች፣ በቤቴልም ከአድባር ዛፍ በታች ተቀበረች። ስሙንም አሎንካቦት ተብሎ ተጠራ። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶሪያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። በዚህ ማለዳ እንደዚህ ይሁንላችሁ። እንደገና የእግዚአብሔር ቅባት እያንዳንዳችን ላይ ይውደቅ። የእግዚአብሔር ሞገስ እንደገና ይውደቅ። እንደገና የእግዚአብሔር ጥበብ ይውደቅ። እግዚአብሔርም ስምህ አለው ያዕቆብ ነው አለው። እንደ ትላንቱ ማን ነህ ብሎ አልጠየቀውም። ስምህ ያዕቆብ ነው። ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም፣ ሕዝብና የአሕዛብ ማህበር ከአንተ ይሆናል።
ነገስታትም ከጉልበትህ ይወጣሉ። ለአብርሃምና ለይስሐቅም የሰጠኋትን ምድር ለአንተ እሰጣለሁ፣ ካንተም በኋላ ለዘር ምድሪቱን እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ ይላል። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያን ቦታ ቤተል ብሎ ጠራው ይላል። አስገራሚ ነገር ነው። ኢንካውንተሪንግ ጋድ የሚል እዚህ ጉባኤ እየተነጋገርን ያለ ነው ከእግዚአብሔር ጋር ስለመገናኘት። ያዕቆብ after 20 years of hard labor ማለት ነው በጣም ለፍቶ የስ ሚስቶች አግብቷል፣ የስ ልጆች አሉት፣ 11 ልጆች፣ አንድ ሴት ልጅ አለው በእግዚአብሔር በተገናኘው ሰዓት ማለት ነው። በተለይ ዘፍጥረት 32 ላይ ከዘፍጥረት 32 ከመድረሱ በፊት 31ኛው ምዕራፍ ላይ ምን አለው? ከላባ ቤት ሂዳለው እግዚአብሔር ራሱ ውጣ ሂዳለው በቤቴል ለተገለጠልህ ለእግዚአብሔር አለ ለዛ በቃ በዛ ቦታ ሂድና ወደ አባቶች ከተማ ተመለሳለሁ። ይሄንን ይዞ እየሄደ ባለበት ሰዓት ምዕራፍ 31 ላይ ምዕራፍ 32 እግዚአብሔር ሁሉን ካሻገረ በኋላ ያቦቅ ወንዝ ጋር ብቻውን በቀረበት ሰዓት ተገናኘው ይላል አይደል? ታገለው እንደምታውቁት ያ ነው መነሻችን። ከዛ ያዕቆብ እባላለሁ ካለው በኋላ ስም ከዚህ በኋላ አታላይ አይባል፣ አጭበርባሪ አይባል፣ መካና አይባል፣ ጨንጋፊ አይባል፣ እስራኤል ግን ይባላል። እስቲ አንድ ሰው አሜን ይበለኝ። ሃሌሉያ። አሁን ይሄ ሰው ጉዞ ጀምሯል። ከዛ ይሄንን ትግል ካደረገ በኋላ የተገናኘው ከማጋ ነው ብትሉኝ ከኤሳው ጋር ነው። ኤሳው ምን አላደረገውም? አልነካውም። ምን አላደረገውም? በቃ አለቀ። አይገርማችሁ? ሰላም ከኤሳው ጋር ወረደ። ከዛ ኤሳውና አብረን እንሂድ ሲለው አይ እኔ ከልጆቹ እርምጃና ከከብቶቹ እርምጃ በእነሱ ልክ ነው የሚሄደው አለው። ከዛ በኋላ ኤሳው ዲፓርት አደረገ። አሁን ይገርማችኋል ቤቴልና ብሎት ለተገለጠል በቤቴል ለተገለጠል ለሱ ለአምላክ ሰዋ ያለውን እግዚአብሔር ሃፍዌይ ሄደና ምን ጋር ቆመ ይላል? ሴኬም የምትባል ከተማ ላይ። በጣም የሚገርማችሁ ከሴኬም ላይ ምን አደረገ ይላል? ከአባቱ ከአሞር ላይ ምን ገዛ ይላል? ከልጆቹ ላይ ምድሪቷን ገዛት ይላል። ቦታ ገዛ ይላል። እዛ ጋር ድንኳን ተከለ ይላል። ከዛ ለእግዚአብሔር መሰዊያ ሰራና ከተመ ይላል። በጣም ይገርማል። ግን የተባለው የት ነው? ቤቴል ውጣ ነው የተባለው። አሁን እሱ ሄዶ መጣና ሴኬም ላይ ቆመ። እዚህ ጋር አሁን 35ኛው ምዕራፍ የምታዩት ምንድነው ብትሉኝ 34ኛው ምዕራፍ ላይ እግዚአብሔር በሴኬም መቀመጡን ስላልወደደለት ምን አደረገ ይላል? ልጁ አንድ ያለችውን ሴት ልጁን ሴኬም የሚባለው ምን አደረጋት ይላል? አስነወራት ይላል። አሁንም እንደዚህ ሆኖ ያዕቆብ ይሄንን ሁሉ አኮሞዴት አድርጎ ምንድነው የፈለገው? መኖር ነው የፈለገው አሁንም ከሰዎቹ ጋር። ነገር ግን መጽሐፍ ቅዱስ ሲናገር ልጆቹ ከሄዱበት ቦታ ምን አደረጉ ይላል? ተመለሱ ይላል። ሲመለሱ ከተማ ውስጥ እህታችሁን እኮ አስነወራት፣ ሴኬም የሚባል የኤሞር ልጅ ምን አደረጋት? አስነወራት፣ ደፈራት ብለው ነገሯቸው ይላል። ያዕቆብ አባታቸው እጁን አጣጥፎ ቁጭ ብሏል። ከዛ በኋላ ስምዖንና ሌዊ ምን አደረጉ ይላል? በጣም ተበሳጩ ይላል። በጣም ዜና አፍተር መጽሐፍ ቅዱስ ሲናገር የኤሞር የሴኬም አባት በቃ ልጃችሁን የኔ ልጅ በጣም በፍቅሯ ተነድፏልና እባካችሁ አብረው እንዲኖር ምን ብለው ፍቀዱላቸው፣ የምትፈልጉትን ነገር ሁሉ እናደርግላችኋለን፣ ኢቭን ምድሪቱ በመና በፊታችሁ ነች፣ ኑሩባት አሏቸው። ከዛ አወረዱና ምንም አንፈልግም አሉ። የምንፈልገው እኛ ካልተገረዘ ሰው ጋር ልጃችንን አንሰጥም፣ እህታችንን አንሰጥም፣ ተገረዙ አሏቸው ይላል። ምን ችግር አለ ብለው ከትልቅ እስከ ትንሽ ተገረዙ ይላል። መዋጋት የማይችሉበት ስቴት ላይ ቁጭ አሉ። መሮጥ የማይችሉበት ስቴት ላይ ቁጭ አሉ። ከዛ ይሄን ያሉት በምን ነበር ይላል? በተንኮል ነበር ይላል። ስምዖንና ሌዊ ሰይፋቸውን አወጡ ይላል። ጠቅላላ ወንዶችን ምን አደረጓቸው ይላል? ገደሏቸው ይላል። እንዲህም ሆኖ አሁን ያዕቆብ ምንድነው? በዚህ ከተማ ባሉ ሰዎች ተጠላዋል።
ያለኝ ህይወቴን ልታስጠፉ እንዲያደረጋችሁ ታውቃላችሁ። መጨረሻ ላይ 49ኛው ምዕራፍ ዘፍጥረት ላይ ራሱ ሲባርካቸው በስምዖንና በሌዊ ምክር ነፍሴ አትግባ አለ። አይገርማችሁ? ረገማቸው፣ ተበተኑ በእስራኤል መካከል። ለካስ የእግዚአብሔር እጅ ነበር። በጣም የሚገርማችሁ እግዚአብሔር ለካ ሴኬም እንዲነግስ ሴኬም እንዲቆይ አልፈለገም። በዚህ ምክንያት ያዕቆብ ሳይወድ በግዱ ምን አደረገው? 35ኛው ምዕራፍ ላይ እግዚአብሔር ለያዕቆብ ተገለጠለት ይላል። ውጣ ከዚህ ያለው ውጣ። ከዛ በኋላ ታውቃላችሁ አሁን እጠፋለሁ ያለው፣ እገደላለሁ ያለው፣ እሞታለሁ ያለው ሰውዬ የጉትቻቸውን መናቸውን ባዕድ አምልኮ የሚባለውን ወስዶ በቀበረ ሰዓት በከተማው ላይ ምን ሆነ ይላል። በጣም የሚገርማችሁ እኮ እኔ በጣም የሚገርመኝን አንድ ነገር ልንገራችሁ። ያዕቆብ እኮ እዚህ ቦታ ላይ ሴኬም እኮ እግዚአብሔር እኮ እያመለከ ነው፣ ሰርቷል እኮ። የሚገርማችሁ እዛ ቦታ ላይ ኤል ኤሎን የሚል መሰዊያ ሰርቷል። however ምን አለ አብሮት? ባዕድ አምልኮ አለ። ማይዞ የመጣው ሚስቱ ራሔል ከአባቷ ሰርቃ ያመጣቸዋል። ልጆቹ ያያሉ፣ ሲያጥንላቸው ያያሉ፣ ስታጥን ያያሉ፣ ምን ያያሉ። አሁን ታውቃላችሁ ሁለት ድብልቅ ከሆነ አምልኮ ድብልቅ ከሆነ ህዝብ ጋር ከሚኖርበት በእንደዚህ አይነት ቻሌንጅ በሚመስል ሬፒቲሽንን ምን ባደረገ ዲስግሬስ ባደረገ መልኩ ማለት ነው እግዚአብሔር አትሆን ያለበት ስፍራ ዋጋ ከፈለ። ከዛ ወጣ ይላል። አሁን እየወጣ እያለ ከዛ ምን አደረገ ይላል? ያሉትን ጉትቻዎች ባዕድ አምልኮች ሲቀብር ይላል ቁጥር 9 ላይ እግዚአብሔር ይላል ለያዕቆብ ድጋሚ ተገለጠለት ይላል። is the power of resurrection ማለት ይሄ ነው። ስም ተቀይሯል። ያዕቆብ አይደለም እስራኤል ነው ተብሎ አዲስ ሰው ሆነሃል። ኦልዱ አልፏል፣ አሮጌው አልፏል፣ አታላይ የነበርክበት አጭበርባሪ ይሄ ሁሉ አልፏል ብሎት እሱ ግን he wanted to remain there። በአዲስ ኪዳንም we are doing the same። ተወልደናል ዳግም። ግን ሁሌ ጊዜ ምንድነን? እግዚአብሔር የማይፈልገው ቦታ ራሳችን እናገኘዋለን። ሁሌ ጊዜ አንደበታችን ሊሆን ይችላል፣ አክሽናችን ሊሆን ይችላል። ምን ስለዚህ ያዕቆብን እግዚአብሔር ምን አደረገው ይላል? እኔ ደስ ይለኛል ዛሬ በኢየሱስ ስም ድጋሚ እግዚአብሔር በእኔና በእናንተ ላይ መንፈስ ያፍሰስ። ይኸውላችሁ ሐዋርያት ሥራ ላይ በመጀመሪያ ተጠመቁ ይላል አይደል? ተጠመቁ። ከዛ እንደገና እንትን በዛባቸው፣ ቻሌንጆች በዛባቸው፣ መታሰር፣ መደብደብ ምናምን ሲበዛባቸው ምዕራፍ 4 ላይ እንደገና ተሰብስበው ሲጸልዩ የተቀመጡበትን ቤት እንደገና ምን ሆነ ይላል? ድጋሚ የእግዚአብሔር መንፈስ መጣበት ይላል። ድጋሚ ማን ተሞላ? ጴጥሮስ። እንደገና ደግሞ ቆርኔሌዎስ ቤት ሄደ። እየሰበከ ያለ ሁሉም ላይ ምን ወደቀ? እንደገና መንፈስ ወደቀ። ለካ መንፈስ ቅዱስ አንዴ ተሞልተህ ወይ ደግሞ የክርስትና ህይወት አንድ ጊዜ ቀርተህ ምን የምታደርገው አይደለም፣ የምታባራው አይደለም። ኤቭሪ ታይም ማለት ነው ምን በመቀጣጠል የምትቀጥለው ነው። ለምን ታውቃላችሁ? ሴኬም ላይ አንዳንድ የመጽሐፍ ቅዱስ ኮሜንታተሮች የጻፉትን ሳነብ 10 ዓመት ነው የተቀመጠው ፓስተር 10 years እንዴ እግዚአብሔር ተናግሮት ቤቴል ሂድ ብሎት። ተመልከቱ ይኸውላችሁ 27ኛው ምዕራፍ ላይ ምን እንዳለ ተመልከቱ። ያዕቆብ ራሱ ምን እንዳለ ለእግዚአብሔር ምን አይነት ስለት እንደተሳለ ላሳያችሁ። 28ኛው ምዕራፍ ላይ ምን እንዳለ ታውቃላችሁ? ያዕቆብ ከቁጥር 18 ጀምሮ ያዕቆብም ማልዶ ተነሳ ይላል። ተንተርሶት የነበረውንም ድንጋይ ምን አደረገ ይላል? ወስዶ ሐውልት አድርጎ አቆሞ ጸለየ፣ በላዩም አለ ዘይት አፈሰሰበት ይላል። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው ይላል። በጣም የሚገርማችሁ አሁን ያዕቆብ ቤቴል ሲባል ስፔሻል የሆነ ምንድነው ያለው? ንክኪ ነው ያለው፣ ትውስታ ነው ያለው። ሃሌሉያ! ስፔሻል የሆነ ምን እይታ ነው ያለው ቤቴል። አሁን ግን ሴኬም ጋር ቁጭ ብሎ 10 ዓመት የሚታየው ነገር የለም። በጣም የሚገርማችሁ ልጅየው ተወስዳ ስትደፈርም ምንም አክሽን መውሰድ በቃ ምን አላረገም። ጭራሽ እንደውም ከስንት ዓመት በኋላ ልጆቹን ይረግማቸዋል። እድሜ ለእናንተ ይላል። what ስሙኝ ይኸውላችሁ ከዛ እንደዚህ ይላል። ያዕቆብም እንዲህ ብሎ ስለተሳለ ይላል እግዚአብሔር ከኔ ጋራ ቢሆን በመሄድበት በዚች መንገድ ቢጠብቀኝ የምበላውን እንጀራ የምበላውንም ልብስ ቢሰጠኝ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኝም ሁሉ ለአንተ ከ10
አንድ እጁን እሰጣለሁ አለ። በአስራት የማታምኑ ሰዎች እንግዲህ የመጀመሪያ አስራት ሕግ ከመሰጠቱ በፊት እዚህ ጋር ነው ያለው። አስራት ምንድነው እያላችሁ ለምትከራከሩ ወይ ለሚከራከራችሁ ሰው ሕግ ነው የብሉይ ኪዳን ነው የሚላችሁ። ይሄ ብሉይ ኪዳን አይደለም። it is not old testament. before old testament ሕግ ከመሰጠቱ በፊት የነበረ በቃ ምንድነው አሁን ያደረገው? out of his own will በቃ ከአስር ይሄንን ሁሉ ተስሏል። እግዚአብሔር ሁሉንም የተሳለው ምን አደረገለት? አደረገለት። ቃሉን ጠበቀለት። ያዕቆብ አሁን ምን አደረገ ማለት ነው? ፌል አደረገ። ከስለቱ ምን አደረገ? መጣና ቤቴል መጥቼ እዚህ ቦታ ላይ ቤት ሰራለሁ እንዲያደርጋለሁ ያለው ያዕቆብ መጥቶ ሴኬም ቦታ ገዝቶ ቁጭ አለ። what amazing grace! አሁን እንዲህ አይነት ሰው ድጋሚ አይደል መነካት ያለበት አይደለም? እንዲህ አይነት ደውስ ድጋሚ እሳት አያስፈልገው? እስቲ እግዚአብሔር ሆይ በሉ፣ በድጋሚ ንካኝ በሉ፣ እሳት በኔ ላይ ይውደቅ በሉት። ሃሌሉያ! አንተ ያላየው ስፍራ በሉ እስቲ እንዳልሰነብት እሳት በሉ በኔ ላይ ይውደቅ በሉት። ኢንካውንተሪንግ ጋድ ማለት ይሄ ነው። እንደገና እግዚአብሔር መጣና ተገናኘው ይላል። እኔ በጣም ይገርመኛል ካለን ጥቂት ሰዓት አኳያ ማለት ነው። ሮጭ አንድ ነገር ላሳያችሁ። አንደኛ ነገሥት ምዕራፍ 9 ላይ እግዚአብሔር ይላል ሰለሞን እሱንም የእግዚአብሔርን ቤት ሰርቶ ከጨረሰ በኋላ ይላል መጽሐፍ ቅዱስ ሲናገር በገባውን እንደተገለጠለት አለ ለሰለሞን በድጋሚ ተገለጠለት ይላል። አረ በኢየሱስ ስም ይደጋግመን። ወይ አንድ ሰው እስቲ አሜን ይበል እስቲ። ከማይረባ ህይወት የሚያወጣ እየዛልክ ከምትሄድበት ከዛ ሃይዌይ ላይ ነቅሎ የሚያወጣ ልክ እንደ ኤማውስ መንገደኞች ሊያድሩ ከሄዱበት ኤማውስ ከተማ እኮ የሚባለው ገብተዋል እኮ ነገር ግን ምን አደረጉ ይላል? ሳያድሩ ተመለሱ ይላል። በኢየሱስም ሳትውል ሳታድር የሚመልስ የእግዚአብሔር ቅባት ይውደቅብን። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ታውቃላችሁ ለሰለሞን ሲገለጥለት ከ24 ዓመት በኋላ ነው የተገለጠለት። ልክ ሲነግስ መጣና ተገለጠለት ይላል። ምን ልስጥ ሲለው የሚሰጠውን ለመነው ይላል። እግዚአብሔርም ተደሰተ በልመናው ሰጠው ይላል። ግን ያንን ሁሉ ምን አደረገ? አሁን 24 ዓመት ይስፓስድ አሁን ቤት ሰርቷል። የእግዚአብሔርን ቤት ሰርቷል። አሁን እግዚአብሔር ይላል ቅዱስ ድጋሚ እረፍት በሚገባበት ሰዓት ላይ አሁን ያ እረፍት ሌላ ህይወት ውስጥ እንዳይገተው ድጋሚ ተገለጠለት ይላል። however ምዕራፍ 11 አካባቢ ስትሄዱ በብዙ ሴቶች ፍቅር እንደተነደፈ ይናገራል። ዝለት መጣ። ያዕቆብ እዚህ ቦታ ላይ እግዚአብሔር 32ኛው ላይ ነክቶት ኢንካውንተር አድርጎ ስምህ ማን ነው ብሎ ስሙን አሁን እዚህ ጋር ግን ስምህ ማን ነው አላለው። አይገርማችሁ? እንደ ትላንቱም አልታገለው። እግዚአብሔር አንዴ ኢየሱስ ክርስቶስን መስቀል ላይ እንደዛ አይነት መከራ አሳይቶ ሴቭ አድርጎናል። አዲስ ኪዳን ውስጥ አዲስ ስያሜ ተሰጥቶን አዲስ ፍጥረት ተብለን ኢየሱስ ለዘላለም ጌታ ነው። አሁን ያዕቆብ አታላይ የሚባለው አጭበርባሪ የሚባለው ያ ሁሉ የሚባለው ቀርቶ አዲስ ህይወት አዲስ ምዕራፍ ተለማምዶ የማያቀውን በህይወቱ አድርጎ የማያቀውን ነክቶ የማያቀውን ነገር ሊያስነካው ስሙን ቀየረ። ኢየሱስ ለዘላለም ጌታ ነው። ከዚህ በኋላ በሱ አይነት ዕውቀት እሱ አይነት ጥበብ በዘሩ ትምክት ይዞት እንዳይኖር ማለት ነው። አንተ አለው እስራኤል ነህ አለው። ኢየሱስ ለዘላለም ጌታ ነው። ከዛ በዚህ ህይወት ውስጥ አዲስ ህይወት ጀመርኩ ብሎ ከኤሳው ጋር ሰላም ሲፈጥር ምድሪቷ ሁሉ ከእግዚአብሔር መጎስ የተነሳ ስትቀበለው ይሄንን ምድር ውሰድ ሲባል እግዚአብሔር ያላየለት ምድር ላይ ድዌል አደረገ ይላል። 10 years በኋላ ቻሌንጅ መጣ። ያ ቻሌንጅ አሁንም የሚታለፈው በኢንካውንተር ብቻ ነው። ኢየሱስ ጌታ ነው። ከንፈር በመምጠጥ አይደለም። አይገርምም? አንዳንድ ሰው ጨክኖ እኮ ሄዶ ሲገሉ ማለት ነው በቃ they are right ማለት ነበረበት እንደ አባት እንደ ሊደር። ነገር ግን ምንድነው እኔንና ዘር ማንዘሬ ልታስጠፉ በዚህ አካባቢ ባሉት ሰዎች በዙሪያዬ እኔ ትንሽ ነኝ አለ ልታስጨርሱኝ እንዲያረጋቸዋል። የእግዚአብሔር ፍርሃት ወድቆ ሰዎቹም ሳይነኳቸው እግዚአብሔር ፕሮቴክት አድርጎ ቤቴል ጋር አድርሶት እንደገና መሰዊያ ሰርቶ የእግዚአብሔርን ስም የጠራበት ቦታ ከዛ በእርጅና ይሄ አለበት ረገማቸው ይላል። ልንገራችሁ አንድ ነገር። ስምዖን ከእስራኤል ልጆች ከግብጽ ሲወጡ ሄዱና የተቆጠሩበትን ቦታ እዩ።
ሰከንድ ነበር ፖፑሌትድ በነምበር ሰከንድ ነበር ግን ከርግማን የተነሳ ምድረ በዳ ላይ አብዛኛው ያለቀው ስምዖን ነው የስምዖን ዘር ነው አብዛኛው ያለቀው ለምን he been cursed ተበተናል ከዛ ሌዊንም ምን በል ያለው ተበተን የሌዊ ደግሞ እርግማን ወደ ምን ተለወጠ ወደ በረከት በምን 32ኛው ዘጸአት ላይ ምን አደረጉ ይላል ልክ ምንድነው ጥጃ የወርቅ ጥጃ ባልመለኩበት ሰዓት ሌዊ ነው ሰይፍ ይዞ የተነሳው ማን ነው እግዚአብሔር ወገን ሲባል ከዛ እርግማን እንዴት እንደተረፉ ግን የተበተኑት ለምን ተበተኑ አሁን ለበረከት ከዚህ በኋላ ርስት እናንተ የላችሁም ማለት በእስራኤል መካከል ግን ምን እንዳሉ አባታችሁ እንደተናገረ ተበተኑ ስትበተኑ ምን ብላችሁ እኔን ይዛችሁ ሃሌሉያ እኔን ወክላችሁ ስለዚህ እስራኤላችሁ ሌዊ ማለት ነው የማ ወካይ ሆኖ ተበተነ የእግዚአብሔር ዛሬ በየከተማው ብትበተን ወካይ ሆነ ከተበተን ካጨብጭብ ሃሌሉያ ተረግሜ ነው የ40 ቀን እድለ የ80 ቀን ቃል ካንተና እግዚአብሔር ታውቃላችሁ አሁን ይወል በየአካባቢው የመጣ ነው ምንድነው ብትል ጫው ሆነን ሃሌሉያ በአዲሱ መጠሪያ ካህን የተባልክበት መጠሪያ አለ ልጅ የተባልክበት መጠሪያ አለ ንጉስ የተባልክበት መጠሪያ አለ ሰው ይወላችሁ ኢሳይያስ በሚናገረው በጣም ደስ የሚለኝ ቋንቋ አለ ዱለት ነው ከሚለው ጋር አብረህ ዱለት ነው አትበል ይሄ ከተማ አስፈሪ ነው ይሄ ውድቀት ልጆቻችን ጠፉ ልጆቻችን ተበሉ አይበሉም ኢየሱስ ለዘላለም ጌታ ለምን ቆመ ታገል ኢየሱስ ለዘላለም ጌታ when you start giving up ልክ በቃ ያንተን ፖዚሽንህን ጥለህ እንትን ስታ እግዚአብሔር ሁሌ ፖዚሽን በተወሰው ደስ አይለው ሂድ ቤት አለው ቤት ላይ ሄደ ቁጭ ብሎ አላህዛብ መካከል ሊያሰናክሉት የሚችሉት እንደገና የባዕድ አምልኮ በጥቂቱ ተጀምሯል ያዕቆብ ቤት በጥቂቱ አይባልም የባዕድ አምልኮ ጥቂት የሚባል የለም ስለዚህ ምንድነው አሁን ስር እየሰደደ እግዚአብሔር አይቶታል በቃ አይቶታል ይሄ ፖፑሌሽን ሊበላሽ ነው አይገርማችሁ እንደገና ዲናንም ከትንሽ ጊዜ በኋላ ሊሰጥ ነው በቃ ተስማምቶ እግዚአብሔር ግን ሰደድ እሳት አመጣ ይሁላችሁ ለዚህ ነው እግዚአብሔር ለሚወዱ እንዳሳቡ ለተጠሩ ሁሉ ነገር ሁሉ ለምንድነው ለበጎ እንዲደር አሁን ያዕቆብ ልጅ ተደፈረ ጎረቤት እየመጣ እንደው ይለዋል አይገር ያስተዛዝነዋል አይገርማችሁ let me tell you something እግዚአብሔር ድጋሚ ተገለጠለት ይላል ምን ብሎ በቤቴል ለተገለጠለ ለእግዚአብሔር አይለው በምንድነው የተገለጠለት በቤቴል አስቡ after 20 ወይ ደግሞ 30 አመት በኋላ ነው ቤቴል እየሄደ ያለው እኔ ለመጀመሪያ ጊዜ ኢትዮጵያ ሲሄድ ማለት ነው እቤት ስገባ እቤት ጥየወጣውትን የሆነ ዕቃ አገኘው አልነግራችሁም በቃ ምን እንደወረረኝ አላውቅም የሆነ ነገር ነካኝ በቃ አይገርማችሁ ዋይ አሁን ልክ ያዕቆብን ሳስብ ሲሄድ እስጢፋንሽ ያስብ 30+ years በፊት ተንተርሶ የተኛው ድንጋይ ሲያገኘው ዘይት ያፈሰሰበትን ሲያገኘው ምን የሚሰማው ይመስላችኋል ወይኔ እግዚአብሔር ቃል የገባውለት እግዚአብሔር ዘሪ ያንተ ይሆናል ያልኩት እግዚአብሔር ገንዘቤ ያንተ ይሆናል ያልኩት እግዚአብሔር ያውም የሁለት ክፍል ሰራዊት ሆኜ ሳይሆን ብቻዬን ሆኜ ከሰጠኸኝ ላይ 10 እሰጣለሁ ያልኩት እግዚአብሔር ሪፔንት የሚያደርግ አይመስላችሁ እምነቱ የሚነሳ አይመስላችሁ ፍቅሩ እንደገና የሚቀጣጣል አይመስላችሁ እምነቱ ሃሌሉያ ለዚህ ነው ይላችሁ በኖብ ምድር አቤሜሌክ ያለበት ጋር ዳዊት ሸሽቶ ሄደ ይላል ሲሄድ ተንቀጠቀጠ አቤሜሌክ ለምን መጣ ሲለው አይ በቃ የንጉስ ነገር አስቸኩሎኝ ነው ሰይፍ አንተ አካባቢ ካለ ብሎ ሲለው በኤላ ሸለቆ የገደልከው የጎልያድ ሰይፍ እዚያ እንደሱ አይነት ሌላ የለም ማለት ዋይ ለክሱን ሲያይ ጎልያድን ለመምታት ያገኘው ወኔ የመጣበት ቅባት ያ ሞገስ አረ በኢየሱስ ስም ድጋሚ ማለት ይሄ ነው ድጋሚ የምታጨበጭቡበት ቅባት ድጋሚ ለምትሉበት ቅባት ድጋሚ አሜን የምንልበት ቅባት ሃሌሉያ I am telling you ሰው እኮ አሁን ለዞ ልዘዝ ያለ ክርስትና አላስጠላችሁ ከምሬ እኮ ነው የምላችሁ ስታገኘው በቃ በልሳን ራካታሸቴ ማራፓታ ሬቬካ ዲጋዶ ሲፓ አይን በቃ እንደ ንስር ታውቃላችሁ ንስር እኮ ከ9 ኪሎ ሜትር
ወደ ላይ ከበረረችበት እባብ ማለት ነው ልጆቿን እንዲህ ብሎ እንዲህ ከመንደፉ በፊት 9 በምን አይነት ስፒድ ብትመጣ ነው እባቡን ትይዘዋለች። ገና ልጆቿን አታክሳ ያደርግ such kind of እንደ ኢግል ናቸው ብሎ እኮ ሲናገር መጽሐፍ ቅዱስ ኃይላቸው ምን ያደርጋሉ? ያድሳሉ። አንዳንዱ ኃይሉን እያደሰ ያለው ለመተኛት ነው። አጠገባቸው ያለውን ተነስ በሉልኝ። ኢየሱስ ጌታ። እንደ ፔንዱለም ሰዎች እያየው ስለሆነ ነው። እኔ እንደሆነ ቅባት አለብኝ። ኢየሱስ ጌታ እመነኝ። እውነትን ታውቃላችሁ። እውነት አለቀ። እውነት ነው እየነገርኩ ያለሁት። ድጋሚ ነው የሚያስፈልገኝ ካልክ በትላንቱ አይበቃኝም ካልክ ዛሬም እግዚአብሔር ሆይ እባክህ እሳት እንደገና፣ ክብርህ እንደገና፣ ኃይልህ እንደገና። ሃሌሉያ። ካህናቶች ቆሞ ማገልገል እስኪሳናቸው የእግዚአብሔር ክብር ወረደ ይላል። በቃ እስኪሳነን፣ በቃ አምልከን እስኪሳነን። ሃሌሉያ። ያ ቅባት ያገኘን። ኢየሱስ ለዘላለም ጌታ ነው። ያዕቆብ ሁለተኛ መጣና ነካው ይላል። ይኸውላችሁ ድነናል። የስ ኢየሱስን ተቀብለናል። የስ ግን እኮ ስቲል ሪፕሬዘንት የምናደርግበት መንግስቱን ብዙ ኤሪያዎች አሉ። በጣም ብዙ። በእውነት ነው የምላችሁ። ጨው ነህ ተብለሃል። ይገርማችኋል ስኳር እንኳንም አላለም። ስኳር ኢቭን የሚገባው ሊሚትድ ቦታ ነው አይደለም? ጨው ግን ሁሉም ቦታ ይገባል። ሁሉም ቦታ። እስቲ ጨው የማይገባበትን ቦታ ንገሩኝ። አይ ቲንክ ሪሰንት ባሉ ስተዲዎች ከመቶ ምናምን ጥቅም በላይ ጨው አለው። ስኳርስ ኤክሳይት ማድረግ ብቻ ሰዎችን ኤክሳይት አድርጎ በቃ ክርስቲያኑ እንደዛ ኤክሳይት በቃ ለተወሰነ ጊዜ ኤክሳይት ሆኖ አንድ ሰው ምን አለ? የዘመኑ ክርስቲያን አለ እንደ ክሬሞራ ነው አለ። ክሬሞራ ማለት ወዲያው የሆነ ነገር ውስጥ ሙሙት መሟሟት። ቢዝነስ ውስጥ ሄደህ ስትገባ የቢዝነስ የሆነው ክፋት ሙሙት አድርጎ ማያስቀር እዛ ውስጥ ሆነህ የእግዚአብሔርን ፕሪንሲፕል ተከትለህ የምትጓዝበት። ኢየሱስ ለዘላለም ጌታ ነው። ከምሬ ነው የምላችሁ። ትዳር ውስጥ የመጣው ቻሌንጅ ቅድም እንደተዘበ የሆነ ክስም አድርጎ ቁጭ ማያረግ የማያከስም ኢየሱስ ጌታ ነው። እግዚአብሔር ደግሞ ታውቃላችሁ የሚጤስ ጣፉን ምን አያረግም ይላል። እየጨስክ መኖርም ትችላለህ እያለ እኮ ነው። የስ ክርስቲያን ነህ። የስ እያመለክ ነው። የስ አንዳንድ አክቲቪቲ በቃ ግን ግሎውድ ሆነ ብርት ብለ ገባችሁ? አያም ሻይኒንግ በማለት አይደለም ሻይኒንግ የሚመጣው። አይ ቴል ዩ ዘ ትሩዝ እንደ ያዕቆብ ድጋሚ በመነካት ነው። እዛ ጋር እኮ በሰራው መሰዊያ አያም ሻይኒንግ እኮ እያለ ነው ፓስተር። ሴኬም ላይ ነው የሰራው አያም ሻይኒንግ፣ በአሕዛብ መካከል አያም ሻይኒንግ ይላል። ግን አይዶል እያመለከ ነው። አይገርማችሁ? አንተ ቤቱ ስትሄድ በእውነት ስም ሰጥቶት ኤሎ ሚል ስም ሰጥቶ ምን ያደርግ ኤሎሂ አይደለም የሚል ስም ሰጥቶት በቃ እያየህ ነው። አውትሰር ስታየው አፒራንሱ እያመል እግዚአብሔር ደግሞ ፊት ምንድነው? ለካስ ምን አለ? አይዶል አለ። ልቡን አንቆ ያዘ ሌላ ነገር አለ። ቤቱ ውስጥ ያለ ልጆቹ የተያዙበት እናንተ ልብሳቸውን አስወለቃቸው ይላል። ልብሳቸው ለምንድን ነው ልብስ? ዋይ ሁለት ነገር አመልካች ነው። አንደኛ ምናልባት የባዕድ አምልኮ የሚያመልኩበትን ያንን ዲዛይን የተደረገው ልብስ ሊሆን ይችላል የለበሱት። አንደኛው ሊትራል ሚኒንጉ። ስፒሪቹዋል ሚኒንጉ ምንድነው? ሁሉ ጊዜ ምን በሉ ነው? ይሄ ቁጣን አስወግዱ፣ የአሮጌውን ሰው ምን በሉ ከነስራው ግፈፉት፣ አውጡት። ይሁዳ ላይ ኤፌሶን 4 ላይ በቃ ምንድነው? ጣለው። አዲሱን የሚታደሰውን በእግዚአብሔር መልክ የተፈጠረው ምን በል እሱን ምን በል ልበስ። መቼ? እለት። ሃሌሉያ። ስለዚህ ልብሳቸውን ሁሉ አስወለቃቸው። ጉትቻ፣ የጆሮ ዋይ ኢንካንቴሽን ወይ ደግሞ ምንድነው የተደገመበት ነው እኛ የምንለው የተደገመበት ሊሆን ይችላል። ከዛ በኋላ የእግዚአብሔር ፍራ አልተዋጉ። ያዕቆብ የፈራው ነገር አልመጣበት። ትንሽ ነኝ መተው በቃ አካባቢው ላይ ያሉ እዚህ ሴኬም ላይ ያደረግነውን ይሰሙና መተው ምን ያደርጉናል? ዲቫወር ያደርጉናል፣ ያጣፉናል ባለበት ሰዓት ከተማው ዙሪያው ላይ ሁሉ ምን ወደቀ ይላል? የእግዚአብሔር ፍርሃት። በኢየሱስ ስም የናንተና የናንተ የሆነው ነገር በክፎች ላይ ነካ። የእግዚአብሔር ጥበቃ ይውደቅላችሁ። ሃሌሉያ። በእውነት ነው የምላችሁ። የመጨረሻ አንድ ነገር ልንገራችሁ። ኤልያስ ከየት እንደመጣ እናውቅ። ድንገት ግን አንደኛ ነገሥት ምዕራፍ 17 ላይ ተገለጠ። ድንገት ቴስቢያዊ ኤልያስ ይልና ይገለጣል። መጥቶ ደግሞ ያደረገው ምንድነው?
አይዘንብም ብሎ ነው ያለው። በቃ ካፌ ቃል ውጪ ሌላ። አሁን ይሄ ሰውዬ ማለት ነው ከእግዚአብሔር ጋር ኢንካውንተር የሌለው ነብይ መጥቶ እንዲያደርጋል አልተጻፈም እንጂ እዚህ ጋር አሁን ለመጀመሪያ ብቅ አለ ብለን እኛ እንላለን እንጂ ለካ ይሄ ሰውዬ ምንድነው ከእግዚአብሔር ጋር የተቀጣጠለ ነው። ነገስታት የማይፈራ የማያቆላምጥ የሰው ፊት አይቶ የማያደላ በቃ ደፋር ንጉሱ ጋር መጥቶ የሚደፍር ሃሌሉያ እስከ መጨረሻው ደፋር። ግን ታውቃላችሁ አንድ ወቅት ላይ ልክ የበዓል ነቢያቶችን ካስገደለ በኋላ ኤልዛቤትም ዛተችበት ይላል። ልክ እነሱን እንደገደልካቸው ያንተም አንገት ነገ እንዲሁ ይሆናል አለች ምዕራፍ 19 ላይ። ልክ እንዲህ ስትለው ምን አደረገ ይላል? ተብረከረከ ይላል፣ ፈራ ይላል፣ ሄደ ይላል። አይገርማችሁ? አሁን ይሄ ሰው የሚያስፈልገው ኢንካውንተር ነው ወይስ ትንቢት ነው? እግዚአብሔር ራሱ ባይመጣ ኖሮ ምን ነበር የሚሆነው? አንድ እግዚአብሔር ሰው ሲናገር እንደዚህ አለ። ኤልያስ ታዞ ሲሄድ ፈፋው ጋር ሲሄድ በቁራ መገበው አለ። በቁራ ታዞ የሄደ ጊዜ በቁራ ነው እንትን ያለው። አሁን ግን ሳይታዘዝ ማይፈልግበት ቦታ ሄዶ እግዚአብሔር በምን መገበው? መልአክ እየላከ መልአክ። አይገርማችሁ? እስቲ አስበው አሁን ቫይስ ቨርሳ ቢሆን ኖሮ ባልታዘዘበት ጊዜ ቁራ ስጋ ይዞለት ቢመጣ በእውነት አይቀበልም። ሊያረክሰኝ ይላል። አይገርማችሁ? ለምን አሁን ኃጢአተኝነቱን ነው ይኮንናል ራሱን ምን ይላል? ግን እግዚአብሔር ደግሞ ደግ አይደለ? ኢየሱስ ለዘላለም ጌታ ነው። እኛ ለራሳችን የሰጠነውን ስፍራ እንኳን እግዚአብሔር ራይት የማያደርግ እሱ በሰጠን ስፍራ ሁሉ የሚመለከት እሱ በሰጠን አይደንቲቲ ብቻ የሚያየን አምላክ በኢየሱስ ስሙ ይባረክ። መልአክ ላከለት ይላል። መልአክም አላናገረውም። አይገርማችሁ? ተነስ ብላ ብቻ ነው ያለው። ተነስ ብላ። ልክ ወረድ ብላችሁ ስታዩ እግዚአብሔር ምን ማለ ይላል? ማናገር ጀመረ። ምን ትሰራለህ እዚህ ያለው? በጣም ነው የሚገርመኝ። እቺን አንብቤ ልጨርስ። አንደኛ ነገሥት 19:2 ላይ ኤልዛቤልም ነገ በዚህ ጊዜ ነፍስህ ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት የሚያደርጉብኝ የሚጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች ይላል። ከዛ እናንተ መሃል ያለውን አንብቡ። ቁጥር 15 ላይ እንደዚህ ይላል፣ እግዚአብሔርም አለው ይላል፣ ሂድ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ አለው። ኤልያስ ከወደቀበት ትልቅ ህይወት ጨለማ ሊያላቅቀው የሚችለው ኢንካውንተር ብቻ ነው። እግዚአብሔር ለእያንዳንዳችን ያወጣልን ስፔሻል መጠሪያ አለ። ራእይ ላይ እንደገና ሲናገር በአዲሱ ስም ምን ታረጋላችኋል? ማንም የማያውቀው ስም ምን ያደርጋላችኋል? ይሰጣችኋል ተብለናል። በጣም የሚገርማችሁ however ዛሬ በዛ ነው የምንታወቀው ወይስ በሌላ? በልጅነት፣ በካህንነት፣ በንጉስነት ድጋሚ ንካኝ ብለን ስንል ታውቃላችሁ መጽሐፍ ቅዱስ ማርቆስ 8 ላይ አንድ እውር አመጡለት ይላል ለኢየሱስ። በዚህ እንጸልያለን። እውር አመጡለትና ከዛ በኋላ እንዲፈውሰው ወደሱ አመጡት ይላል። ምን አደረገው ይላል? መጀመሪያ አለ ከመንደር አወጣው ይላል። ከቪሌጅ ነው ያወጣው። ከሰፈር ምን አደረገው ይላል? አወጣው ይላል። እኔ ደስ ይለኛል ቪሌጀርስ፣ የቪሌጅ ሜንታሊቲ፣ የቪሌጅ አቅም ከዛ አወጣው ይላል። ከዛ መጽሐፍ ቅዱስ ሲናገር ነካው ይላል። ምን ታያለ ሲለው አያለው ማየት ግን ሰዎች እንደ ዛፍ ሲንቀሳቀሱ ነው ማየው። ተመልከቱ ምን አይነት ሚክስ አፕ ያልጠራ ደስ የሚለው። ኢየሱስ ድጋሚ ነካው ይላል። ድጋሚ አጥርቶ አየ ይላል። ከሩቅ ሳይቀር አየ ይላል። ድጋሚ በእውነት ያስፈልገናል። በእውነት ነው የምላችሁ። ድጋሚ መነቃት በክርስትና የጋለ ማንነት ይዞ ለመቀጠል፣ የጋለ ማንነት እጅ ላለመስጠት በእውነት ነው የምላችሁ። ባለፈው ዶክተር ሲናገር ነበር። የሰጣው አናሎጂ በጣም ይገርመኛል። አንበሳ አለ። አንበሳ ቴሪቶሪው ላይ ምድር ላይ ካገኛችሁ ምንም አይፈራችሁም። የሚፈራውም ነገር የለም፣ ይገነጣጥላችኋል። አንበሳ ግን ውሃ ውስጥ ቢገባ አለ it's not his territory። ለመሸነፍ የቀረበ ለመዋረድ የቀረበ ግን ምንድነው? still አንበሳ። what if Jacob will remain Shechem? the same ቦታ
ያዕቆብ እዛ ቢቆይ ኖሮስ እግዚአብሔር ራርቶ ቻሌንጅ አስመስሎ ባያወጣው እግዚአብሔር ራሱ እኮ እንዳወጣው ደግሞ መታቁት ነካ ይላል። ድጋሚ መጣና ተሰማ አለ በቤቴል ተገለጥኩልህ አምላክ ነኝ አለው። ያዕቆብ እግዚአብሔር ምን አለው? አንተ ያዕቆብ ነህ አለው። ከዚህ በኋላ አለው አስረግጦ ያዕቆብ አትባል እስራኤል ነህ አለው። እስራኤል ነህ በቃ አለቀ። በሰልፍ በሆነ ኮንፊደንስ አይኑርህ አለው። ሰልፍ የሆነ ራይቸስ አትሁን። አሁን እስራኤል ነህ። ኢየሱስ ለዘላለም ጌታ ነው።